ይገባሃል ብለው ይገባሃል ብዬ ጧፍ አመጣሁኝ፣ ምንጣፍ አመጣሁኝ፣ ጥላ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። እርግጥ ሰው ካለው ላይ ቢሰጥ ለአምላኩ በረከት ያገኛል በጸጋ በልኩ። ግና የእኛ ከፍቶ እግዚአብሔርን እንደ ልጅ በገንዘብ ደልለን ነው። መባ ጧፍ ሰተን ልጆቹን ቀማ ነው። ግና ሰው ነፍሱን ለሰይጣን ሽጦ መባ ቢገዛበት ለእግዚአብሔር ሀብቱን ቢሰጥ በገዛ አምላኩ ጭራሽ ዘበተበት። እኔም እንደዛ ሰው ዓመትን ጠብቄ ስቀን ቆጥሬ ካለችኝ ገንዘብ ላይ ጥቂቷን ቆንጥሬ ሰጠሁ ለአምላኬ የመቅደሱን ዕቃ በእኔ ቤት አረዳት ጸድቄያለሁ በቃ። ከእግዚአብሔር ላይ ልጅነትን ፍቄ የዘላለም እቅፍ በበደል ርቄ ስመጻደቅ ኖሬ በኪሴ ሰንብቼ ከቅፉ ከቤቱ እኔ እወጣለሁ ስጦታ አስገብቼ። ስጦታዬን ጥዬ ራሴን በኪሴ ችሮታ ባብዬ ለክብር ለደስታ መሰጠቱን ባውቅም አባት ልጁን እንጂ ገንዘብ አይጠብቅም። በእጄ ስንዴ ይዤ እንክርዳድ በልቤ ጌታ ከእጄ ካለው ይልቅ ልቡን ዓይን አይቶ ተመልሰህ ታረቅ አለኝ ቃል አውጥቶ። ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። ገንዘብ አህያ ንጉሥ አታላይ አባባይ ቁመቴ አቅሜ ከእግዚአብሔር እኩል ነው ባይ። ገንዘብ አባ መላ እንደምን አደረ ስንቱ ፀሐይ ሸጦ ሻማ ቸረቸረ። ገንዘብ አባ ምርኩዝ፣ ገንዘብ አባ ሊቁ፣ ገንዘብ አባ አቅም፣ ገንዘብ አባ ጣዖት ስንቱ ዳዊት ጥሎ ተንበረከከለት። ገንዘብ ሰው እርቃኔን እንዳይለባይ ተዋር ነፍሱን እንድትነኩት ከምቾት ወርዳችሁ መስቀል ላይ ስበኩት። ቅንጦት አያውቀውም ፍቅር በባህሪው፣ ምቾት አያውቀውም ፍቅር በባህሪው፣ ድሎት አያውቀውም ፍቅር በባህሪው። ጨረታ አይደለም የክርስቲያን ጥሪው አቅማችን ደግሞ በእምነታችን ታመን ነፍሳችን ደዌ እየተሰቃየን እንዴት ብሎ እግዚአብሔር ይታየን። እናንተ አማኞች ከኪሱ ቆንጥሮ ቢሰጥ ያለው የሌለው ምነው እማትሰጡት? ልባችሁ የማን ነው? ነፍሳችሁስ የማን ነው? አምላክ ዝም ቢለን ቸርነቱ የእግዚአብሔር ሞኝ ነው አሰኘን። እውነት ሕይወት መንገድ የሆነውን ጌታ ደጋግመን ሰቅለናል። እውነትን ዋሽተናል፣ መንገድን ክደናል፣ ሕይወትን ገለናል። አይታይም ደስታ አይታይም መዳን። ሐዲስ ላይ ብንሆንም ነገር ዓለማችን እንደ ብሉይ ኪዳን። ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። ነፍሴን ቀምቼ መዝሙር ሰጥቼ፣ ነፍሴን ቀምቼ ግጥም ሰጥቼ፣ ነፍሴን ቀምቼ ጥላ ሰጥቼ፣ ቀራንዮ ላይ የተገረፈው በታናሹ ፊት የተናነሰው በክፉዎች ፊት በስስት ያየው ገራፊዎቹ እንዳይደክማቸው የሚጨነቅላቸው የእያንዳንዱ ዱላ ስንት ነው ዋጋቸው?
የዓርብ ዕለት ሕማሙ የዓርብ ዕለት ችንካሩ ስንት ነው መጠኑ ስንት ይሞላል ብሩ ነፍስ እንደሆን እንጂ የእግዚአብሔር ጸጋው እንባ እንደሆን እንጂ አምላክ የመረጠው ከነፍሳችን በላይ የገንዘቡ ጌታ ገንዘብ የሚሰጠው። እናም ከግጥሙ በፊት ከመዝሙሩ በፊት ከኛ የፈለገው ዕለት በዕለት ለእግዚአብሔር አምላክ ልጁን መልሱለት። ያለ ንስሐ ያለ እንባ ዕቃ ሸቀጥ ገዛው ኃጢአቴን ያጥበው ይመስል መባዬን አበዛው። ታየዋለህ አይደል መጥፋት መባከኔ ጨክኜ ወስኜ መቼ ልስጥህ እኔ። ታየዋለህ አይደል መጥፋት መባከኔ ጨክኜ ወስኜ መቼ ልስጥህ እኔ። እግዚአብሔር